ሰላም ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የምሰራላችሁ ሆምሜድ ስክራብ ነው። ሰውነታችሁን ስክራብ የምታረጉበት ኤክስፎሊት የምታረጉበት ሰውነታችሁን ሆምሜድ እንሰራለን ማለት ነው። እንግዲህ እንደምታዩት ጃር አለ እዚህ ጋር፣ እንዲሁም ደግሞ ስኳር አለ። ስኳራችሁ በጣም ሸርከት ያለ ወይም ደግሞ ፋፍራም ከሆነ ትንሽ ደቀቅ ብታረጉት አሪፍ ነው። ይሄ ደግሞ እንደምታዩት ሁላችንም የምናውቀው ለፊት መታጠቢያ የምንጠቀመው ቀሲል ነው። ይሄ ደግሞ ኦሊቭ ኦይል ነው፣ ሁላችሁ የምታውቁት። ይሄ ደግሞ ባለፈው የሰራውላችሁ ቪዲዮ ላይ አለ ልዩነቱ። እነዚህ ኮኮናት ኦይል ነው። ይህንን ለስኪናችን እንጠቀማለን። ምንም አይነት ሽታ የለውም። ይሄ እሱ ራሱ ሆኖ አቅልጬው ነው። ይህን እንደዚሁ መጨመር ስለማይቻል ማለት ነው። እና ጃራችን ውስጥ አሁን ምንድነው የምንጨምረው? በመጀመሪያ ስኳሩን እንጨምራለን። እንደ ፍላጎታችሁ ነው። ይሄ የምታበዙ ስክራፑን አብዝታችሁ ለብዙ ጊዜ የምታቆዩት ከሆነ በዛ ማድረግ ትችላላችሁ ስኳሩን። እኔ ግን ለዛሬ ብቻ ስለፈለኩት ይሄን ነው የምሰራው ማለት ነው። ብታስቀምጡት ሰርታችሁ ብታስቀምጡት ጉዳት የለውም። እዚህ ጋር ደግሞ ኮንሶላችንን እንጨምራለን። ያው እንደ ፍላጎታችሁ፣ ቆዳችሁ ወዛም ከሆነ ደረቅ ከሆነ ቆዳችሁ እንደ ቆዳችሁ አይነት ፈሳሹን በደንብ ትጨምሩበታላችሁ ወይም ደግሞ ታሳንሱታላችሁ ማለት ነው። የኔ ቆዳ በተፈጥሮ ደረቅ ስለሆነ ፈሳሹን ዘይቶቹን በዛ አረግበታለሁ ማለት ነው። ኦኬ እንደዚህ እንቀላቅሏል። ይሄንን ሁላችሁም የምታውቁት ቀሲል ነው። በአብዛኛው ሁላችሁም በሚባል ሁኔታ ታውቁታላችሁ ብዬ አስባለሁ። ቀሲል እንግዲህ ፊታችንን ለመታጠብ እንጠቀምበታለን። እኔ ደግሞ እንደዚህ ስክራፕ ውስጥ አድርጌው እጠቀምበታለሁ። በጣም አሪፍ ነው። በጣም ነው የሚያለሰልሰው። እንዲሁም ደግሞ ሳሙናነት ስላለው ጽድት ለማድረግ ሰውነታችሁን ይሄ ዘይታማውን ነገርም ዘይት በደንብ ስላለው ዘይታማውን ነገርም ለመቀነስ ይጠቅማቸዋል ማለት ነው። ቀሲል እንግዲህ ብዙ ጥቅሞች አሉት። ብዙ ሰው ይጠቀመዋል ለፊቱ፣ እንደዚሁም ተቀብቶ ያቆየዋል፣ ወይም ደግሞ እንደ መታጠቢያም እንደ ሳሙናነትም ይጠቀመዋል ማለት ነው። እንደምታዩት እዚህ ጋር ሶስቱንም ቀላቅለናቸዋል። ከዛ አሁን መደባለቅ ነው ማለት ነው። በደንብ አድርገን እንደባለቀዋለን። እና ውድ የዩቲዩብ ቤተሰቦቼ የምሰራው ነገር በደንብ እየተስማማችሁ ነው ወይ? ሰብስክራይብስ እያደረጋችሁ ነው? ላይክስ ኮሜንትስ እያደረጋችሁ ነው ወይ? ሁላችሁም ሰብስክራይብ እያደረጋችሁ እዩ። ኮሜንት ደግሞ ጻፉልኝ። ጥያቄ ካላችሁ ኮሜንት ጻፉልኝ። እንዲሁም ደግሞ በስራዬ ደስተኛ ከሆናችሁም ደግሞ ኮሜንት ጻፉና አበረታቱኝ። የእናንተ ኮሜንት እኔን ያበረታታኛል በደንብ። ሰብስክራይብ ደግሞ 300 ሰብስክራይብ ልንገባ ነው። በደንብ እንኳን ቶሎ ቪዲዮ እየለቀኩ አይደለም፣ ግን እግዚአብሔር ይስጥልኝ በጣም ነው የማመሰግነው። 300 ሰብስክራይብ እየገባን ነው። እንደምታዩ በደንብ ካደባለቅ ነው በኋላ ቴክስቸሩ እንደዚህ ሆኗል ማለት ነው። በጣም ለስላሳ እና ደግሞ ይሄ ዘይት በደንብ ስላለው የኔ እንደምታዩት በጣም ከላይ በደንብ በጣም ዘይት የሆነ ይመስላል፣ ግን በደንብ ተደባልቆ አሪፍ ሆኗል ማለት ነው። እና ይሄንን ወደ ቆዳችሁ ላይ እየተቀባችሁ ስትታጠቡት በጣም አሪፍ ቆዳ ይሆንላችኋል፣ ይለሰልሳል። በቃ ከቆዳችሁ ፍቅር ነው የሚይዛችሁ። በጣም ነው ደስ የሚለው። እና ደግሞ ገላችሁን በምታጠቡበት ጊዜ መጀመሪያ በሳሙና ከታጠባችሁ ካሻችሁት በኋላ ከዛ ስክራፑን አፕላይ ብታረጉት እላያችሁ ላይ ብትቀቡት ማለት ነው በጣም አሪፍ ይሆንላችኋል። በደረቅ ቆዳችሁ ከምትቀቡት ማለት ነው። እንደምታዩት እዚህ ቆዳዬ ላይ አድርጌ በትንሹ አሳያችኋለሁ። እንደምታዩት በጣም ሻይን ያደርጋል። ቅባቱ አለው ብያችኋለሁ። በደንብ አስገብቼበታለሁ እኔ ቅባቱን እና በደንብ ሻይን ያደርጋል። እንደዚህ በደንብ በማሸት ዴድ ስኪኖቻችንን እያነሳን ቆዳችንን ስሙዝ እና ለስላሳ ቆዳ እንዲሆን እናደርገዋለን ማለት ነው። እንደዚህ በቤታችሁ እየሰራችሁ ብዙ ወጪ እንኳን ሳታወጡ በቤታችሁ እየሰራችሁ ቆንጆ ስክራፖችን እንደዚህ መጠቀም ትችላላችሁ። ከዛ በኋላ ከታጠባችሁ በኋላ ሎሽን ላይ ስታደርጉበት በጣም ጥሩ ለስላሳና አንጸባራቂ ቆዳ ይኖራችኋል ማለት ነው። እንደዚህ ቆንጆ የሆነ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁን እንዳስረሱ። ቶሎ ለመምጣት እሞክራለሁ።
ደግሞ እነዚህ ዘይቶች አይስማሙኝም፣ እነዚህ ቅባቶች አይስማሙኝም የምትሉ ከሆነ የሚስማማቸውን የቅባት አይነት በማድረግ መጠቀም ትችላላችሁ። እንዲሁም ደግሞ የቡና ማስክ፣ የእርድ ማስክ አድርጋችሁም ደግሞ ቀሲሉን ባይኖር ያላችሁን እያደረጋችሁ በቤታችሁ ውስጥ መጠቀም ትችላላችሁ። እና የዛሬው ቪዲዮ ይህን ይመስል ነበረ። በእርግጠኝነት እንደተጠቀማችሁበት እርግጠኛ ነኝ። እና ደግሞ እንደዚህ አይነት ቆንጆ ቪዲዮዎች ማግኘት ከፈለጋችሁ አሁንም የምነግራችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ